ሰላም ተነስተልን ውድ የቻናላችን ቤተሰቦች የሰዓቱን የመካከለኛው ምስራቅ የፖለቲካ ቀውስ ጋር በተያያዘ የተለያዩ መረጃዎችን ይዤላችሁ ቀርቤያለሁ። እንድትከታተሉት በአክብሮት የጋበዝኩኝ። ቀጥታ ወደ ዜናዎቹ እሸጋገራለሁ። ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገራቸው ገለጹ። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሶ ነው ለንግግር ጊዜ እንዳለፈ የጻፉት። የአየር መከላከያቸው የአየርና የባህር ኃይላቸው እንዲሁም አመራራቸው በሙሉ የሉም ሲሉ ነው ፕሬዝዳንት ትራምፕ የገለጹት። ፕሬዝዳንቱ ይህንን ጽሑፍ ዋሽንግተን ፖስት ላይ ከወጣ የትራምፕ መርህ ወለድ በሚል ርዕስ ከወጣ ጽሑፍ ሊንክ ጋር አያይዞ ነው ያሰፈሩት። እነሱ መነጋገር ፈልገው ነበረ፣ እኔ ግን በጣም ዘገየ አልኳቸው ሲሉ ነው ፕሬዝዳንት ትራምፕ ሀሳባቸውን በማህበራዊ ድረገጻቸው ያሰፈሩት። በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉ የኢራን አብዮታዊ ዘብ ዛተ። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ ሙሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግሯል። ጄኔራል ታሲም ለተባለ የአገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብሏል። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ አገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃቶችን ቀጥላለች። አብዮታዊ ዘቡም አዲስ በተሾሙለት አዛዥ አህመድ ሳሂድ መሪነት ተልዕኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶቹን እንደሚበቀል ቃል አቀባዩ ተናግሯል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመበቀል ጠላቶቻችን አሳፋሪ ሽንፈት እናከናንባቸዋለን ብሏል ብርጋዴር ጄኔራል አሊ ሙሐመድ። በተመሳሳይ ዜና የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን አስታውቋል። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫ በፕሬዝዳንቱ ጽሕፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የስልጠና ተቋማትና ሌሎችም የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት ማድረሱንም ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላ አሊ ሀምኒ ስራቸውን ያከናውኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበር የእስራኤል መከላከያ ሚኒስቴር አመላክቷል። በተያያዘም እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበር አስታውቋል። ሁማን ራይትስ አክቲቪስትስ ኢን ኢራን የተባለው የሰብአዊ መብት ተሟጋች ድርጅት እንዳለው 176 ህጻናት ጨምሮ 742 ሰዎች ተገድለዋል። የኢራን ምክር ቤት የጤና ኮሚሽን አባል የሆኑት ፋጢማ ሙሐመድ ባጊ እንደተናገሩት ትናንት በሰኞ ዕለት ሆስፒታሎች በእስራኤልና አሜሪካ ጥቃት ኢላማ ተደርገዋል። የእስራኤል መከላከያ በበኩሉ በቴህራን የጋንዲ ሆስፒታል ላይ ጥቃት ፈጽሟል የሚለውን ክስ አስተባብሎ ሆስፒታሉ ኢላማ አልተደረገም ብሏል። የኢራን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ እስራኤልና አሜሪካ በዚህ ሆስፒታል ላይ አነጣጥሮ ጥቃት ማድረሳቸውን አስታውቋል። ከዚህ ጋር በጣም የሚገርመው ኢራንን እስራኤልና አሜሪካን ስታደራድር የነበረችው በኦማን ላይም ኢራን የሚሳኤል ጥቃት እንዳደረሰ ተሰምቷል። በኦማን የንግድ ወደብ ላይ የድሮን ጥቃት መፈጸሙን የአገሪቱ መንግስት የዜና ወኪል ዘገበ። ጥቃቱ የተፈጸመው ዱቅም በሚባለው የንግድ ወደብ ላይ ሲሆን አንድ ነዳጅ ማጠራቀሚያ ጋን ኢላማ መደረጉ ተዘግቧል። ማንነቱን እንዲገለጽ ያልፈለገ በአካባቢው ያለ የደህንነት ምንጭ ጥቃቱ በሰው ላይ ጉዳት ሳያደርስ መቆጣጠር ተችሏል ብሏል።
ባለፈው ሳምንት መጨረሻ ላይ ወደቡ በድሮን ጥቃት ኢላማ ተደርጎ ነበረ። በጥቃቱም አንድ የወደቡ ሰራተኛ ጉዳት እንደደረሰበት ተነግሯል። በኳታር ሰኞ ዕለት የተፈጥሮ ጋዝ ማጣሪያ በኢራን ጥቃት በመመታቱ የተወሰነ ክፍሉ መጎዳቱን ተከትሎ ስራ አቋርጦ ነበረ። የሳውዲ አረቢያ ዋነኛ የነዳጅ ማጣሪያ በዚሁ ጦርነት ምክንያት ለጊዜው ስራ እንዲያቆም አድርጋለች። አሁን በኢራን ጥቃት የተመታችው ኦማን ኢራንና አሜሪካ ለዓመታት በማደራደር ቁልፍ ሚና ነበራት። በቅርቡ በሶስት ዙር የተደረገው ድርድርም የተጀመረው ኦማን ውስጥ ነበረ። በመጨረሻም አሜሪካ ዜጎቿ ከ14 ሀገራት በአስቸኳይ ለቆ እንዲወጡ ትዕዛዝ አስተላልፋለች። የአሜሪካ የውጭ ጉዳይ ሚኒስትር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቆ እንዲወጡ አዘዙ። የአገሪቱ የቆንሲላ ጉዳዮች ረዳት ሚኒስትር የሆኑት ሞራ ናምድር በመስሪያ ቤታቸው የማህበራዊ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሊያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ የትራንስፖርት አማራጮችን በመጠቀም አሁኑኑ ለቆ እንዲወጡ አሳስበዋል። የአሜሪካ ዜጎች በአስቸኳይ ለቆ እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብፅ፣ ኢራን፣ ኢራቅ፣ እስራኤል፣ ፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስና የመን ይገኙበታል። በኩዌት የሚገኘው ኤምባሲ ለየትኛውም የቆንሲላ ጉዳዮች የሚሰጠውን አገልግሎት ሙሉ በሙሉ ማቋረጡን ማስታወቁ ይታወቃል። የሰዓቱ አጫጭር ዜናዎች ይህንን መስል ነበረ። በቀጣይ በሌላ ዜናዎች እንገናኛለን። መልካም ቆይታ